እንዲሁ ዝም ብሎ በመመላለስ ብቻ ባለመረዳት ብቻ የኋላ ኋላ ነፍስን ማስነጠቅ ነው የሚሆነው። ስለዚህ ነው አሁን ዛሬ ደግሞ በቤት ውስጥ በእግዚአብሔር ቤት ውስጥ የሚገኙ ንዋያተ ቅድሳት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ወይም ጽላት የሌለበት ቤተክርስቲያን የለም። ቤተክርስቲያን ሲሰራ መጀመሪያ ታቦትና ወይም ጽላት በቅዱሳን ስም የተሰየመ በስላሴ ስም በእግዚአብሔር ስም ሊሰየም ይችላል። ያ የሙሴ ጽላት ኢትዮጵያ ውስጥ እንዳለ ያው ምንም ዓለም የሚመሰክረው ነገር እኮ ነው። ዓለም የሚመሰክረው ነው። አንዳንድ ሰዎች ይጠራጠራሉ። በዓይኔ ካላየሁ ይላል። በዓይኔ ካላየሁ እኮ መጀመሪያ ለሃይማኖት ሰው አይጠየቅም አይባልም። እግዚአብሔርን ካላየሁ ይባላል፣ መላእክትን ካላየሁ ይባላል፣ የራሳችንን ነፍስ እንኳን ማየት እንችላለን። እንደዚህ አይነት ጥያቄ በፍጹም የሚጠየቅ ነገር አይደለም። ምናልባት ብዙ የጠፉ ሊፈለጉበት ይችላሉ፣ የደከሙ ይበረቱበታል፣ የዘነጋን እናስታውሳለን በሚል ነው እየደከምን ያለን። ስለዚህ ሼርና እንደው እንትን በማድረግ ሰብስክራይብ በማድረግ የልዑል እግዚአብሔር ቃል በማስተላለፍ አብራችሁ ወንጌላውያን ብትሆኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት ሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እንዲህ በያለንበት ሆነን እንድንገናኝ ሕይወት በሚሰጠው በቃለ እግዚአብሔር እንድንነጋገር ጊዜውን ወቅቱን የፈቀደልን አምላክ ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። እንደምታስታውሱት ባለፉት ጊዜያት ስለ ቤተክርስቲያን በቤተክርስቲያን ውስጥ ስለሚደረግ አምልኮት ስርዓት፣ ስለ ጸሎት፣ ስለ ስግደት ይህን ስለመሳሰለው ሁሉ ስንነጋገር ነው የሰነበት ነው። ዛሬ ደግሞ እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ ንዋያተ ቅድሳት በሚል ርዕስ እንነጋገራለን ማለት ነው። እነዚህ በቤተ መቅደስ ውስጥ ለእግዚአብሔር ቤት አገልግሎት የሚውሉ የተከበሩ የተለዩ ዕቃዎች ማለት ነው። በተቻለን አቅም በጣም ብዙ ጊዜ ደጋግሜ እንደምናገረው የእግዚአብሔር ልጆች ክርስቲያኖች የእግዚአብሔር ልጅነታችን የቤተክርስቲያን ልጅነታችንን እንደው ያለ እውቀት ዝም ብለን በየዋህነት ብቻ የምንራመድበት ጊዜ እና ዘመን ላይ አይደለም ያለ ነው። በተቻለን አቅም የአባታችን ቤት እንደመሆኑ በአባታችን ቤት የሚደረገውን ነገር ማድረግ የሚገባንን ነገር እያደረግን በሚገባ በአምልኮት እየተሳተፍን ከኖርን ነው ለመንግስተ ሰማያት ልንበቃ የምንችለው። በስም ክርስቲያን ብቻ በመሆን እንዲሁ ዝም ብሎ በመመላለስ ብቻ ባለመረዳት ብቻ የኋላ ኋላ ነፍስን ማስነጠቅ ነው የሚሆነው። ስለዚህ ነው አሁን ዛሬ ደግሞ በቤት ውስጥ በእግዚአብሔር ቤት ውስጥ የሚገኙ ንዋያተ ቅድሳት ይባላል። ንዋያተ ቅድሳት ንዋይ ማለት ዕቃ ንብረት ማለት ነው። ቅዱሳት በምን ደግሞ ቅዱስ የሚለውን ስናበዛው ማለት ነው። በሴት አንቀጽ አድርገን ለምሳሌ ቅዱስ የሚለው በወንድ አንቀጽ ቅዱሳን ይሆናል፣ በሴት ደግሞ ቅዱሳት ይሆናል። እነዚህን ቅዱሳት ንዋያት ማለት የተቀደሱ የተከበሩ ንዋያት ማለት ነው። ቅዱስ ማለት ልዩ፣ ክቡር፣ ጽኑ፣ ንጹህ ብለን ባለፈው ተርጉመነዋል። እየተካገሩን በጊዜው ይህንን ቅዱስ የሚለው ስሙ መጀመሪያ የሚያገለግለው ለእግዚአብሔር ነው። ለእግዚአብሔር የሆነው ነገር ሁሉ ደግሞ ቅዱስ ይባላል። ቅዱሳን መላእክት አሉ፣ ቅዱሳን ሰዎች አሉ፣ ቅዱሳት መካናት የሚባሉ የተቀደሱ ቦታዎች፣ የተለየ ቦታ ማለት የከበረ ቦታ እግዚአብሔር በረድኤት የሚገለጽበት ቦታ እንደ ገዳማት፣ አድባራት፣ ቤተ መቅደሱ የሚሰራበት ቤተክርስቲያን፣ እነዚህ ቅዱሳት መካናት ይባላሉ። በዚያ በመቀጠል ደግሞ ቅዱሳት ንዋያት ደግሞ አሉ። ንዋያት ማለት ደግሞ በእግዚአብሔር ቤት ለእግዚአብሔር ቤት ለአምልኮት ብቻ የምንገለገልባቸው ዕቃዎች ማለት ነው። እነዚህን ዕቃዎች ሰዎች ወደ ቤታቸው ወስደው ለስጋዊ ነገር ለስጋዊ ፍላጎት ለማናቸውም የማንጠቀምባቸው በእግዚአብሔር ቤት ብቻ የምንገለገልባቸው እነዚህ ዕቃዎች ንዋያተ ቅድሳት ይባላሉ። በተለይ ደግሞ ለቅዳሴ ወይም ለቅዱስ ቁርባን ለዚህ አገልግሎት ብቻ የሚውሉትን ለይተን እንደ አምላካችን ልዑል እግዚአብሔር ፈቃድ እንማማራቸዋለን፣ እንነጋገራቸዋለን ማለት ነው። ከነዚህ ውስጥ የመጀመሪያው መንበር ነው። መንበር ማለት መቀመጫ ማለት ነው። መቀመጫ ማለት ነው እና ለምሳሌ ለታቦቱ ማደሪያ ወይም ማስቀመጫ ሆኖ የሚያገለግል በቤተ መቅደስ ውስጥ በተለይ ቤተክርስቲያን እንደምታስታውሱት 3 ክፍል እንዳላት ተነጋግረን ነበር። የመጨረሻው ማዕከላዊ የሆነው ታቦተ ሕጉ የሚኖርበት ካህናት ብቻ ክህነት ያላቸው ብቻ ሰዎች የሚገቡበት ቦታ እሱ ቅድስተ ቅዱሳን ወይም መቅደስ ይባላል። በቅደስ ውስጥ መጀመሪያ የምናየው መንበር ነው። ያ መንበር የታቦቱ ማደሪያ ወይም የታቦቱ ማስቀመጫ ነው። ከዚያ በተጨማሪ መንበር ስንል ለምሳሌ
መንበረ ጵጵስና ሲባል የጳጳሱ መቀመጫ ማለት ነው። መንበረ ጵጵስና የጳጳሱ የሊቀ ጳጳሱ መቀመጫ መንበረ ጵጵስና ይባላል። በማንኛውም ይህን መንበር ግን አሁን ለማሳየት የፈለጉት ከንዋያተ ቅድሳት ውስጥ አንዱ የሆነውና የመጀመሪያው መንበር ነው። የታቦቱ ማስቀመጫ የታቦቱ ማደሪያ ነው። 4 ማዕዘን ነው። ስታዩት በቃ የሆነ ሳጥን ይመስላል አይደል? ግን ትንሽ ደግሞ ከሳጥኑ ከፍ ያለ ነገር ነው። ወላይ በተለያዩ ቀለማት ባለው ደማቅ በሚያምሩ መጋረጃዎች ይሸፈናል። በጣም በጣም የሚያምርና የሚያስፈራ በሞገስ ይሰራል ማለት ነው። እና እዚያ ላይ ታቦት ብቻ ሳይሆን ወንጌልም ይቀመጥበታል። የቅዳሴ መጽሐፍት ቅዳሴ በሚቀድሱበት ጊዜ ካህኑም እዛ ላይ አስደግፈው ነው የሚቀድሱት። መንበሩን ቄስ እና ከዛ በላይ የክህነት ማዕረግ ያለው ሰው ብቻ ነው የሚነካው። ዲያቆናት እንዲነኩት አይፈቀድም ማለት። ታቦትና መንበርን ዲያቆናት አይነኩም። ለማንኛውም የዚህ የመንበር ትርጉም ያው ቅድም እንዳሉት የሚቀመጡበት ወንበር ወይም ዙፋን ማለት ነው። ስለዚህ በመቅደስ ውስጥ የእግዚአብሔር የክብሩ ዙፋን ምሳሌ ተደርጎ ይወሰዳል ማለት ነው። አገልግሎቱ ቅድም እንዳሉት ያው በቅዳሴ ጊዜ ታቦቱን የሚያርፍበትና የሚቀመጥበትን በቅዳሴ ጊዜ ብቻ አይደለም፣ በቃ ምን ጊዜም ታቦት የሚቀመጠው በመንበር ላይ ነው ማለት ነው። እና ይሄ ነው። ከመንበር ቀጥለን ደግሞ ማየት ያለብን ታቦት ነው። ታቦት ምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ወይም ጽላት የሌለበት ቤተክርስቲያን የለም። ቤተክርስቲያን ሲሰራ መጀመሪያ ታቦትና ወይም ጽላት በቅዱሳን ስም የተሰየመ በስላሴ ስም በእግዚአብሔር ስም ሊሰየም ይችላል። በመድኃኔዓለም ስም ይሰየማል። ስለ አሰያየሙ ደግሞ በኋላ እናየዋለን። ተሰይሞ ብቻ መኖር አለበት ማለት እና አምልኮቷን ከምትፈጽምባቸው ንዋያተ ቅድሳት ውስጥ የመጀመሪያው እና ከፍተኛውን ደረጃ የሚይዘው ታቦት ነው። ታቦት ነው። እንግዲህ አንዳንድ ሰዎች በታቦት ላይ ጥያቄ ያነሳሉ። ምዕመናን ሆነው ወይም የኢትዮጵያ ቤተክርስቲያን የተዋህዶ ልጆች ሆነው ጥያቄ የሚያነሱት ውጫዊ የሆኑ ሰዎች የሚሰጧቸውን ጥያቄ ይዘው ነው ማለት ይቻላል። ምክንያቱም ከሕፃንነታችን ጀምሮ ታቦት እያየን ያደግን ሰዎች በታቦት ላይ የተለየ ጥያቄ ሊመጣብን ይችላል ብዬ አላስብም። ዞሮ ዞሮ ግን ሕሊና ከጠየቀ የተጠየቀውን ጥያቄ መልስ መስጠት ይገባል ማለት ነው። ቤተክርስቲያን ሁልጊዜ መልስ ትሰጣለች። በመጽሐፍም በቃልም ሲሰጥ ነው የኖረው። በሱ ጉዳይ ላይ የሚነሱትን ነገሮች በሙሉ አንድ በአንድ እያነሳን እናያቸዋለን ማለት ነው። ለማንኛውም ታቦት ቃሉ የግዕዝ ነው። ቤተ አደረ ካለው የግዕዝ ቃል የወጣ ነው። ታቦት ማለት ማደሪያ ማለት ነው። የጽላቱ ማደሪያ ማለት ነው። በኮፕት ደግሞ ቴቤ ይሉታል። በዕብራይስጥ ያው ቴባ፣ በአረብኛ ታቦት ነው። ተመሳሳይ ነው። አረብኛውና ግዕዙ ታቦት ነው የሚለው። ታቦት እንዲሰራ ደግሞ ያዘዘው ልዑል እግዚአብሔር ራሱ ነው። ይህንን በኦሪት ዘጸአት ምዕራፍ 25 ከቁጥር 10 እስከ 16 ላይ እንመለከታለን። እንዲህ ይላል፣ ከግራር እንጨት ታቦትን ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግለት፣ 4 የወርቅ ቀለበቶችም አድርግለት። እነሱም በአራቱ እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች ይሁኑ። መሎጊያዎቹንም ከግራር እንጨት ስራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች መሎጊያዎቹን አግባ። መሎጊያዎቹም በታቦቱ ቀለበቶች ይኑሩ፣ ከቶም አይውጡ ብሎ በኦሪት ዘጸአት ምዕራፍ 25 ቁጥር 10 እስከ 16 ላይ ለታላቁ ነቢይ ለሙሴ መጀመሪያውን ትእዛዝ የሰጠው ራሱ እግዚአብሔር እንደሆነ እንመለከታለን ማለት ነው። ስለዚህ በልዑል እግዚአብሔር ትእዛዝና መመሪያ መሰረት የመጀመሪያውን ታቦት ደግሞ የሰራው ማንም ባስልኤል የሚባል እግዚአብሔር ጸጋውን ያሳድርበት መንፈስ ቅዱስ በውስጡ ላይ ሆኖ ጥበብ የተሰጠው ሰው ነው ባስልኤል። እና ባስልኤልም ከግራር እንጨት ታቦቱን ሰራ። ርዝመቱም 2 ክንድ ተኩል ቅድም እግዚአብሔር እንዳዘዘው ማለት ነው። ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ነበረ። በውስጥም በውጭም በወርቅ ለበጠው። በዙሪያውም የወርቅ አክሊል አደረገለት። 4 የወርቅ ቀለበቶችም አደረገለት። እነርሱም በአራቱ እግሮቹ ላይ አኖረ። በአንድ ወገን 2 ቀለበቶች፣ በሌላውም ወገን 2 ቀለበቶች ሆኑ ብሎ በኦሪት ዘጸአት ምዕራፍ 37 ቁጥር 1 እስከ 3 ላይ ተገልጾ እናገኛለን ማለት ነው። እንግዲህ ወገኖቼ ምን ተረዳን ማለት ነው? ታቦት በራሱ በልዑል እግዚአብሔር ፈቃድ እና ትእዛዝ የተደረገ እንጂ የሰዎች ፍላጎት የሰዎች ፈቃድ እንዳልሆነ እንመለከታለን ማለት ነው። ስለዚህ ታቦት ለመጀመሪያ ጊዜ ከግራር እንጨት እንደተሰራና በወርቅም እንደተለበጠ እንረዳለን ማለት ነው። 2 አይነት ሕጎች አምላካዊና ሰብአዊ ሕጎች አሉ።
እንግዲህ ቅድም እንዳልኩት ታቦቱ የሚያገለግለው ለጽላት ማደሪያ እንደሆነ ነው። ልክ እንደ ሳጥን ማለት ነው። ለሳጥን ነው እንትም ቅርጹን ወይም ስዕሉን። አሁን በአሁኑ ዘመን ደግሞ በጣም ጥሩ ነው። ኢንተርኔት ጉግል የማያደርግ ነገር ሰው የለም። ሰው ታቦት ምንድን ነው እስኪ ልይ ብሎ በብሉይ ኪዳን ጊዜ ለሙሴ በተለይ ሙሴ የሰራውን የመጀመሪያውን ታቦት በሱ አይነት መመልከት ይቻላል ማለት ነው። እኛም ስዕሉን በዚህ ቪዲዮ ውስጥ አብረን እናካትትላችኋለን እና እሱን ማየት ይቻላል ማለት ነው። እና እሱ ልክ ሳጥን ስለሆነ በሳጥን ውስጥ ደግሞ ምንድን ነው የሚቀመጠው ማለት ጽላት ነው የሚቀመጥበት ማለት። ጽላት ደግሞ ምን እንደሆነ ቀጥለን እናየዋለን። ጽላት ማለት ቅዱስ ቃሉ የተጻፈበት የድንጋይ ሰሌዳ ማለት ነው። እነዚህ 10ቱ ትእዛዛት 2 ናቸው ለሙሴ የተሰጡት ጽላት። ጽሌ ነው የሚባለው በነጠላ። በነገራችን ላይ ጽሌ ማለት አንዷ ስትሆን ጽሌ ነው የሚባለው። ሲበዛ ጽላት። ልክ መምህር የሚለው ነጠላ ቃል ነው። መምህራን ሲበዛ፣ ቤት አብያታት በግዕዝ ሲበዛ ማለት። አሁን በአማርኛ ጽላቶች ይሉታል፣ ግን የግዕዝ ስለሆነ ጽላት የሚለው ፕሉራል እንደሆነ ልናውቅ ያስፈልጋልና በብዙ ላይ ብዙ ነው እያደረግን እየተጠቀምን ያለ ነውና ይህንን ማወቅ ጥሩ ነው። መምህራኖች ይላል። አሁን ይሄ እንግዲህ ምን እንደምል አላውቅም። የቃላት ጉዳይ ብዙ ሰው ከግዕዝ እየራቅን ስለሄድን በብዙ ላይ ብዙ እያደረግን ነው ማለት ነው። ማሰብ በጣም ጥሩ። ስላሴዎች አይባልም። ስላሴ በራሱ ሙሉ እንትን ማለት ብዙ ስለሆነ ማለት ስላሴ ነው የሚባለው። ስላሴን ከዚያ በላይ ማብዛት አንችልም። ስላሴ ሶስትነት ማለት ነው። እና እንደዚህ አይነት ቃላት በቤተክርስቲያን ውስጥ በመኖር እያረምናቸው እንድንሄድ ለማሳሰብ ያህል ነው። እና ጽሌ ጽላት እነዚህ 2 ናቸው ለሙሴ የተሰጡት ማለት ነው። 10ቱ ትእዛዛት በአንዱ ላይ 4 በአንዱ ላይ 6 የተጻፈባቸው ነበሩ። እነዚህን ወስዶ በታቦቱ ቅድም ባስልኤል በሰራው ታቦት ውስጥ ሙሴ አስቀምጧል ማለት ነው። እና የመጀመሪያዎቹ ጽላት በሲና ተራራ 40 ቀንና 40 ሌሊት ከጾመ በኋላ ከእግዚአብሔር እጅ የተቀበላቸው ናቸው እነዚህ ጽላት። ያው እንደሚታወቀው ግን ሙሴ 40 ቀንና 40 ሌሊት በሲና ላይ በተቀመጠ ጊዜ እስራኤል 40 ቀን መታገስ አቃታቸው። በጣም ውስጣቸው ተፈተነ እና ሙሴ ምን እንደሆነ አናውቅም። ስለዚህ እኛ እንግዲህ ከምድረ በዳ ባለው ከምድረ ግብፅ ከባርነት አውጥቶናል ብለን ብናስብም እሱን እግዚአብሔር እያለ እግዚአብሔር ገሎታል መሰል እና እኛ ከዚህ በላይ ልንታገስ አንችልምና እንደ አሕዛብ አምላክ በፊታችን የሚሄድ ስራ አለን ብለው አሮንን አስጨንቀው አሮን ከነሱ ወርቅ በመቀበል ወርቅ አቅልጦ ጣዖት ሰርቶላቸው ነበር እና ሙሴ ከኢያሱ ጋር እዛ 40 ቀን ቆይቶ ጽላቱ ከእግዚአብሔር የተሰጡትን እዛን በእግዚአብሔር እጅ የተቀረጹ በእግዚአብሔር እጅ የተሰሩ ንዋያት እነሱን ይዞ በሚመጣበት ጊዜ ህዝቡ እየተንጫጫ ለጣዖት እየሰገደ ነበር፣ እየዘፈነ እየጨፈረ ነበር። ይህንን ሲሰማ ሙሴ እጅግ በጣም ያዘነውና የተበሳጨው ምንድነው አለ። በቃ ጣዖት እያመለኩ መሆናቸውን በሚያውቁበት ጊዜ ተናዱ። በጽላቶቹ እንትኑ መታው፣ ጣዖቱን እሳት ነደደበት፣ ተቀጠቀጠ እና እነዚያ ከእግዚአብሔር እጅ የተቀበላቸው ጽላትን ተሰበሩ ማለት ነው። ያው ነገሮች እንግዲህ በንዴትና በስሜት ውስጥ ስንሆን የምናደርገውን ነገር ብዙ ጊዜ አንቆጣጠርም አይደል? ንዴት ካለፈ በኋላ ግን ጸጸት ይመጣል እና ሙሴም ከእግዚአብሔር የተቀበላቸው እነዚህን ግሩም ስጦታዎች በመስፈሩ ደንግጧል ማለት ነው። ቸር የሆነው አምላክ ግን እሱን ካረጋጋው በኋላ በቃ ተመልሰህ ና አለው። ተመልሶ ሄደ። በሚሄድበት ጊዜ እንዳየህ አድርገህ አንተ ራስህ ቅረጽ ብሎት ራሱ ቀርጾ ግን ጽሁፎቹን እነዚያን 10ቱን ትእዛዛት ግን እግዚአብሔር በእጁ ጽፎለታል ማለት ነው፣ እነዚህን ጽላት። ስለዚህ ከዚህ በኋላ ነው እነዚህን ጽላት ሙሴ በእጁ የቀረጻቸውን ግን እግዚአብሔር በእጁ ሕጉን 10ቱን ትእዛዛት የጻፈባቸው እነዚህን 2 ጽላት ይዞ ወርዶ በባስልኤል በኩል በተሰራው ታቦት ውስጥ አስቀምጧል ማለት ነው። ይህንን በኦሪት ዘጸአት ምዕራፍ 31 ቁጥር 18 ላይ ይላል። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው ነው የሚለው። ይህንን ነው የምንመለከተው ማለት ነው። ከዚያ ይቀጥልና በኦሪት ዘጸአት ምዕራፍ 32 ቁጥር 15 እና 16 ላይ ደግሞ ምን አለ? ሙሴም ተመለሰ፣ 2ቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹ በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቶችም የእግዚአብሔር ስራ ነበሩ። ጽፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽፈት ነበረ ይላል። ልክ አሁን ያወራኋላችሁ ማለት ነው። ይሁን እንጂ ቅድም እንዳልሁት ጣዖት አመለኩ። ስለዚህ በዚህ የተነሳ ሰባበራቸው፣ እንደገና ስራ ተባለ። በኦሪት ዘዳግም ምዕራፍ 9 ቁጥር 9 እስከ 17 እንዲሁም በኦሪት ዘዳግም ምዕራፍ 10 ከቁጥር 1 እስከ 4 ኦሪት ዘጸአት ምዕራፍ 34 ከቁጥር 1 እስከ 10 እነዚህን ብትመለከቱ
እግዚአብሔር እንደገና እንዲሰራ እንዳደረገውና ሙሴ እንደገና ሰርቶ እግዚአብሔር በእጁ እንደጻፈለት እንመለከታለን ማለት ነው። ይህን አስመልክቶ በታቦቱም ውስጥ የእስራኤል ልጆች ከግብፅ ምድር በወጡ ጊዜ እግዚአብሔር ከነሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም ይላል መጽሐፈ ነገሥት ምዕራፍ 8 ቁጥር 9 ላይ ማለት ነው። ስለ በታቦቱ ውስጥ ጽላት እንደሚቀመጥ ሲገልጽ ማለት ነው። ጽላት ብቻ ነው የነበሩበት ነው የሚለውና ከሙሴ እስከ ዳዊት ዘመን ታቦት እግዚአብሔርን እንደ ቤተ መቅደስ በምታገለግል በደብተራ ኦሪት በድንኳን ይቀመጥ ነበር። ያው እንደምታውቁት ነው እንግዲህ ቤተ መቅደሱን በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎ ባለፈው እንደተነጋገር ነው ማለት ነው። በድንኳን እንዲሰራ ያደረገ ራሱ እግዚአብሔር ነው ማለት ነው። እና ይህም ለሙሴ የተሰጠ የመጀመሪያው ሕግ ነው። ይህንንም ቅድም ጥበብና ማስተዋል የተሰጠው ባስልኤል ያልኳችሁ በሱ መሪነት ሌሎችም ጥበብ ያላቸው ሰዎች ተሰባስበው የመጀመሪያውን ቤተ መቅደስ በመጋረጃ ወይም በጨርቅ ሰርተው በድንኳን ሰርተው ማለት ነው እንግዲህ እስከ ታላቁ ንጉሥ ዳዊት መነሳት ጊዜ ድረስ በዚህ አይነት መልክ ሲገለገሉ ነው የኖሩት። ለነገሩ እነሱም ተንቀሳቃሾች ነበሩ። እንደምታውቁት 40 ዓመት ሙሉ በምድረ በዳ ሲኳትኑ ነው የኖሩት እና መጨረሻ ቋሚ ቦታ ሲመሰረቱ የመጀመሪያውን ከተማ የመሰረተውም ዳዊት ስለሆነ ማለት ነው። ዳዊት እንደሚታወቀው ኢያቡሳውያን መሽገውባት የነበረችውን ተራራ እሷን ድል አድርጎ ሲይዛት ጽዮን አላት። ጽዮን ማለት ማንባ መጠጊያ ማለት ነው። መናገሻ ከተማው አደረገ። ስለዚህም እንግዲህ የተረጋጋ ኑሮ ሲጀምሩ የመጀመሪያውን የራሱን ቤተመንግስት ሰርቷል ማለት ነው። ቤተመንግስቱን ከሰራ በኋላ ግን ትንሽ እረፍት አልሰጠውም፣ ሰላም አላገኝም። ምክንያቱም የእሱን ኑሮ ባደላደለ ቁጥር የእግዚአብሔር ቤትስ የሚል ነገር አስቧል ማለት ነው እና ይህንን አስቦ ለነብዩ ለናታን አማከረው። እኔ እንደምታየው በዝግባ በእብነበረድ በተሰራ ቤተመንግስት ተቀምጫለሁ። የእግዚአብሔር ማደሪያ የሆነችው የእግዚአብሔር የክብሩ ዙፋን መገለጫ የሆነችው ታቦቷ ግን እንደምታየው ነው፣ በመጋረጃ ወይም ደግሞ በድንኳን ውስጥ ነው ያለችው ሲለው፣ ይሄ በጣም የተቀደሰ ሀሳብ አይደል? ምን አስበህ ነው ቤተ መቅደስ መስራት ከሆነ ለምን አትሰራም አለው። ቢሆንም እግዚአብሔር ይፍቀድልኝ አለ። እግዚአብሔር ተጠየቀ። እግዚአብሔር አንተ በዘመን ሁሉ ጦርነት ስላደረክ አንተ አትሰራልኝም፣ ልጅ ግን ሰለሞን በአንተ ቦታ ላይ በአንተ ዙፋን ላይ ይቀመጣል፣ እሱ ይነግሳል። እሱ በነገሰ ጊዜ ግን ዘመኑ ሁሉ ሰላም አደርግለታለሁ፣ እሱ ይሰራልኛል አለው። ይህንን ከተነገረው በኋላ ዳዊት አስፈላጊዎቹ ቁሳቁሶች በሙሉ ሲያሟላ ኖረ። ያው እረፍት እድሜ ገደቡ ማለት ነውና እድሜ ገድቦት ሲያርፍ ልጁ በሱ ቦታ ላይ ሰለሞን ነግሷል። ሰለሞን እንደተባለው በጣም እግዚአብሔር ጥበብ ያደለው ሰው ነው የነበረው። የመጀመሪያውን ቤተ መቅደስ ሰርቷል። ስለዚህ በመጀመሪያውን ቤተ መቅደስ በሰራበት ጊዜ ታቦቱን ወስዶ በዚያ ባሰራው ቤተ መቅደስ ውስጥ አስገብቷል ማለት ነውና ይህንን በመጽሐፈ ነገሥት ምዕራፍ 8 ላይ እንመለከታለን ማለት ነው። ለዚህ ነው ካህናቱም ከመቅደሱ በወጡ ጊዜ ደመናው የእግዚአብሔርን ቤት ሞላው፣ የእግዚአብሔር ክብር ቤቱን ሞልቶት ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም ይላል። በጣም የሚገርም ነው የሚሆነው። ምክንያቱም እግዚአብሔር ያንን ቤተ መቅደስ እንዴት እንደወደደው በኋላ ምናልባት ባለፈውም ጊዜ አይተነዋል። እግዚአብሔር እንዴት ቃል ኪዳን እንደገባ በዚህ ቦታ ላይ ለሚጸለይ ጸሎት ሁሉ አይኖች የተገለጡ ናቸው፣ ጆሮቼ የነቁ ናቸው፣ እሰማለሁ፣ እመለከታለሁ ብሎ ነው ያንን ቦታ ይበልና ደግሞ ታቦቱ በሚገባበት ጊዜ ምን አደረገው? ደመና ማለት የመንፈስ ቅዱስ አምሳል ማለት ነው። የእግዚአብሔር ክብሩ መገለጡን ያን የእግዚአብሔር ቤት እግዚአብሔር ቤቴ ይሆናል ብሎ የመረጠውን ያንን ቦታ እንደወደደው እንዳከበረው እንመለከታለን ማለት ካህናቱ ማገልገል እስኪሳናቸው ድረስ እንዲህ ሆኖ እንደነበረ እንመለከታለን ማለት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በብሉይ ኪዳንና በሐዲስ ኪዳን ብሉይ ኪዳን ማለት መጽሐፍ ቅዱሳችን ታውቃላችሁ ከሁለት የተከፈለ ነው። ኪዳን የሚል ነገር አለ መጽሐፍ ቅዱስ። የብሉይ ኪዳንና የሐዲስ ኪዳን መጽሐፍት ይላል። መጽሐፍት ፕሉራል ነው። ቅድም እንዳልኩ ብዙ ሲደረግ መጽሐፍ አንድ ነው፣ መጽሐፍት ሲበዛ ማለት ነው። እና የብሉይ ኪዳንና የሐዲስ ኪዳን የቆየው የጥንት ኪዳን ማለት ብሉይ ማለት ይሄ ማለት እግዚአብሔር በጥንት ከነበሩ አባቶቻችን ጋር ያደረገው ኪዳን ማለት ይሄ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ሰው ሆኖ ከመገለጡ እግዚአብሔር ሰው ሆኖ ከመገለጡ ወደዚህ ዓለም ከመምጣቱ በፊት ከአባቶቻችን ጋር ያደረገው ማለት ነው። አዳም ጋር ያደረገው ቃል ኪዳን የተደረገው ነገር በሙሉ ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋራ ከነ ዳዊት ጋራ ከነቢያት ሁሉ ጋራ ያደረገው የተጻፈበት እነዚህ መጽሐፍት
ምናልባትም ግማሹ ያህል ማለት ነው ከ81ዱ መጽሐፍት ውስጥ 46ቱ የብሉይ ኪዳን መጽሐፍት ይባላሉ። 46ቱ 35ቱ ደግሞ የሐዲስ ኪዳን መጽሐፍት ናቸው ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ። ስለዚህ ስለ ቅዱሳት መጽሐፍትም ደግሞ እንነጋገራለን እግዚአብሔር እንደፈቀደልን ማለት እና በዚህ የብሉይ ኪዳን ጊዜ የነበረውን እንትን ቤተ መቅደስ እንግዲህ የመጀመሪያውን ቤተ መቅደስ የሰራው ሰለሞን ነው ማለት እና ሰለሞን ያንን ሰርቶ በጨረሰ ጊዜ ታቦት አስገብቶበታል ማለት እና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱን አዋህዳ ነው የምትይዘው ለማለት ፈልጌ ነው የያዘችው። ብሉይ ኪዳንም የሐዲስ ለምን እንደዚያ ሆነ? በዓለም ላይ ምናልባት የተለየን ያደረግን ይሄ ነው። በዓለም ላይ እኛ የብሉይ ኪዳን እምነት ተቀብለን ስለነበረ በመጀመሪያው ቀዳማዊ ምኒልክ ይባላል። የመጀመሪያው ምኒልክ የኢትዮጵያ ንጉሥ የሰለሞን ልጅ ነው ተብሎ የሚታመንበት እሱ ሲመጣ እስራኤላውያንም አብሮ ወደ ኢትዮጵያ ይዞ መጥቶ ስለነበረ ይልቁንም ደግሞ ሊቀ ካህኑም አብሮ መጥቶ ስለነበረ የብሉይ ኪዳን ወይም ደግሞ በአንድ በእግዚአብሔር ማመን በሀገሪቱ ላይ ተሰብኮ ነበር። ስለዚህ የብሉይ ኪዳንን እምነት ተቀብላ ስለነበር አሁን እነዚህ መገለጫዎች እናያቸዋለን። ለምሳሌ በኢትዮጵያ ውስጥ የብሉይ ኪዳን ስርዓቶች ለምሳሌ የወንድ ልጅ ግዝረት ልክ እንደ ሃይማኖት ያህል የጸና ነው። በአዲስ ኪዳን መገዘር ወይም አለመገዘር ምንም ጥቅም እንደሌለው ይታወቃል። የሚያስፈልገው ጥምቀት ነው። ነገር ግን ምን በብሉይ ኪዳን የነበረ ነገር ስለሆነ እስካሁን ድረስ አልተውነውም ማለት ነው። መተውም አይጠበቅብንም። ምክንያቱም በእምነት ላይ ወደ እምነት ነው የመጣ ነው። እምነት ለሌላቸው ሰዎች ምንም ላይሆን ይችላል። እኛ ግን በእምነት የነበርን ሰዎች ነው። ስለዚህ ግዝረት አለ ማለት ነው። ሌላ ለምሳሌ በተለይ ወደ ሰሜን አካባቢ ላይ የዓርብ ውሃ የሚባል ነገር ልትመለከቱ ትችላላችሁ። ሰንበትን ቅዳሜትን እንዴት በጣም በጥንቃቄ ነው የምትከበረው፣ ልክ እንደ ብሉይ ኪዳን ማለት ነው። እነዚህም በመሰል በሚበላ በማይበላ ለምሳሌ ሽኮናው የተሰነጠቀ ያልተሰነቀ አሁን አውሮፓውያን አሜሪካን ጨምሮ ለዚህ አመጋገብ ምናልባት እንደ ባህል ካልሆነ በስተቀር ደንታቸው አይደለም። እኛ ግን ሃይማኖት እስኪመስል ድረስ በሚበሉት ነገሮች ላይ በጣም ጥንቃቄ ይደረጋል ማለት ነው። ያ በብሉይ ኪዳን የተቀበልነው ስለሆነ ነው። ይሄ የቆየ በሃይማኖት የተቀበልነው ነው ማለት ነው። እና ይህን ስታዩ እንግዲህ ብሉይ ኪዳንን ይይዛለች፣ ሐዲስ ኪዳንን በዛ ላይ ተቀብለናል። ሐዲስ ኪዳንም ደግሞ በመጀመሪያው እንደምታውቁ በኢትዮጵያዊ ጃንደረባ በኩል በሐዋርያት ሥራ ምዕራፍ 8 ላይ እንደተገለጸ ማለት ነው የሐዲስ ኪዳንን እምነት ተቀብለናል። ስለዚህ ሁለቱን ያዋል በነቢያት ትንቢት በሐዋርያት ስብከት ላይ የተመሰረተች እንደሆነች እንረዳለን ማለት እና ለማንኛውም ታቦቱ ከዚህ ከብሉይ ኪዳን ድረስ የመጣ እንደሆነ እንድንገነዘብ ያስፈልጋል ማለት ነው። እንደውም ያ የሙሴ ጽላት ኢትዮጵያ ውስጥ እንዳለ ያው ምንም ዓለም የሚመሰክረው ነገር እኮ ነው። ዓለም የሚመሰክረው ነው። አንዳንድ ሰዎች ይጠራጠራሉ። በዓይኔ ካላየሁ ይላሉ። በዓይኔ ካላየሁ እኮ መጀመሪያ ለሃይማኖት ሰው አይጠየቅም አይባልም። እግዚአብሔርን ካላየሁ ይባላል፣ መላእክትን ካላየሁ ይባላል፣ የራሳችን ነፍስ እንኳን ማየት እንችላለን። እንደዚህ አይነት ጥያቄ በፍጹም የሚጠየቅ ነገር አይደለም ማለት ነው። በእምነት በአባቶቻችን በታሪክም የሚታወቅ ነገር ስለሆነ ያንን ከታሪክና ከአባቶች አረጋግጠን አምነን የምንቀበለው ጉዳይ ነው ማለት ነው። ስለዚህ ታቦተ ጽዮን በአሁኑ ጊዜ በአክሱም ጽዮን እንደምትገኝ እናምናለን፣ ይህንንም እንቀበላለን። ምናልባት ብዙ የጠፉ ሊፈለጉበት ይችላሉ፣ የደከሙ ይበረቱበታል፣ የዘነጋን እናስታውሳለን በሚል ነው እየደከምን ያለ ነው። ስለዚህ ሼርና እንደው እንትን በማድረግ ሰብስክራይብ በማድረግ የልዑል እግዚአብሔር ቃል በማስተላለፍ አብራችሁ ወንጌላውያን ብትሆኑ በጣም እግዚአብሔር እንባረክበታለን፣ እንጠቀማለን። እናንተ አላስተማራችሁም፣ ያስተማራችሁም እያስተማራችሁ ነው። ግን ተጨማሪ ቢሆንላችሁ ምንም ጉዳት የለውም እና ምንም በማናወጣበት በቃ የዚህ የወንጌል አገልግሎት አባል እንድትሆኑ በልዑል እግዚአብሔር ስም ጥሪ ያደርጋለሁ። እግዚአብሔር ያክብርልኝ።